ሰላም ለእናንተ ይሁን። ዛሬም ደግሞ በሉቃስ ወንጌል ምዕራፍ 15 ከቁጥር 11 ጀምሮ ያለውን ጠፍቶ የተገኘውን ልጅ ምሳሌ ታሪክ ይዘንላችሁ መጥተናል። ወደ ቪዲዮ እንሂድ። መልካም ቆይታ ይሆንላችሁ። ጠፍቶ የተገኘው ልጅ ምሳሌነት። አንድ ቀን ቀረጥ ሰብሳቢዎችና ኃጢአተኞች ሁሉ ሊሰሙት በዙሪያው ተሰበሰቡ። ፈሪሳውያንና ጸሐፍትም ይህ ሰው ኃጢአተኞችን ይቀበላል፣ ከነሱም ጋር ይበላል እያሉ አግረመረሙ። ኢየሱስም እንዲህ ሲል ይህን ምሳሌ ነገራቸው። እንዲህም አለ፣ አንድ ሰው 2 ልጆች ነበሩት። ከነርሱም ታናሹ አባቱን አባቴ ሆይ ከገንዘብህ የሚደርሰኝን ክፍል ስጠኝ አለው። ገንዘቡንም አካፈላቸው። ከጥቂት ቀንም በኋላ ታናሹ ልጅ ገንዘቡን ሁሉ ሰብስቦ ወደ ሩቅ አገር ሄደ። ከዚያም እያባከነ ገንዘቡን በተነ። ሁሉንም ከከሰረ በኋላ በዚያች አገር ጽኑ ራብ ሆነ። እርሱም ይጨነቅ ጀመር። ሄዶም ከዚያች አገር ሰዎች ከአንዱ ጋር ተዳበለ። እርሱም እሪያ ሊያሰማራ ወደ ሜዳ ሰደደው። እሪያዎችም ከሚበሉት አሰር ሊጠግብ ይመኝ ነበር፣ የሚሰጠውም አልነበረም። ወደ ልቡም ተመልሶ እንዲህ አለ፣ እንጀራ የሚተርፋቸው የአባቴ ሙያተኞች ስንት ናቸው? እኔ ግን ከዚህ በራብ እጠፋለሁ። ተነስቼም ወደ አባቴ ሄዳለሁና አባቴ ሆይ በሰማይና በፊትህ በደልኩ፣ ወደፊትም ልጅ ልባል አይገባኝም። ከሙያተኞች እንደ አንዱ አድርገኝ እለዋለሁ። ተነስቶም ወደ አባቱ መጣ። እርሱም ገና ሩቅ ሳለ አባቱ አየውና አዘነለት። ሮጦም አንገቱን አቀፈውና ሳመው። ልጁም አባቴ ሆይ በሰማይና በፊትህ በደልኩ፣ ወደፊትም ልጅ ልባል አይገባኝም አለው። አባቱ ግን ሙያተኞቹን አለ፣ ፈጥናችሁ ከሁሉ የተሻለ ልብስ አምጡና አልብሱት፣ ለእጁ ቀለበት ለእግሩም ጫማ ስጡ። የሰባውን ፍሪዳ አምጥታችሁ እረዱት፣ እንብላ ደስም ይበለን። ይህ ልጄ ሞቶ ነበርና ደግሞም ሕያው ሆኗል፣ ጠፍቶም ነበር ተገኝቷልም። ደስ ይላቸውም ጀመር። ታላቁ ልጁ በእርሻ ነበር። መጥቶም ወደ ቤት በቀረበ ጊዜ የመሰንቆና የዘፈንን ድምፅ ሰማ። ከብላቴኖቹም አንዱን ጠርቶ ይህ ምንድነው ብሎ ጠየቀው። እርሱም ወንድምህ መጥቷልና በደህና ስላገኘው አባት የሰባውን ፍሪዳ ረደለት አለው። ተቆጣም፣ ሊገባም አልወደደም። አባቱም ወጥቶ ለመነው። እርሱ ግን መልሶ አባቱ እነሆ ይህን ያህል ዓመት እንደ ባሪያ ተገዝቼልሃለሁ፣ ከትእዛዝህም ከቶ አልተላለፍኩም። ለእኔም ከወዳጆቼ ጋር ደስ እንዲለኝ አንድ ጠቦት እንኳን አልሰጠኸኝም። ነገር ግን ገንዘብህን ከጋለሞቶች ጋር በልቶ ይህ ልጅ በመጣ ጊዜ የሰባውን ፍሪዳ አረድክለት አለው። እርሱ ግን ልጄ ሆይ አንተ ሁል ጊዜ ከኔ ጋር ነህ፣ ለእኔ የሆነው ሁሉ የአንተ ነው። ዳሩ ግን ይህ ወንድምህ ሞቶ ነበር፣ ሕያው ስለሆነ፣ ጠፍቶም ነበር ስለተገኘ ደስ እንዲለን ፍስሐም እንድናደርግ ይገባናል አለው። ይህ መልእክት ወሰን የሌለውን የእግዚአብሔርን ፍቅር፣ ምሕረትና ይቅርታ አጉልቶ ያሳያል። እግዚአብሔር ልጆቹ የቱንም ያህል በኃጢአት ውስጥ ቢወርቁ ሁልጊዜ ወደ እርሱ እንዲመለሱ የሚጠብቅ አፍቃሪ አባት መሆኑን ይገልጣል። ፍቅሩ ቅድመ ሁኔታ የሌለው ነው። እናም በእኛ ተግባር ወይም ብቁነት ላይ የተመካ አይደለም። በእውነተኛ የንስሐ ልብ ወደ እርሱ ብንመለስ በደስታ በርህራሄና በፍጹም ይቅርታ እንጂ በቁጣ ወይም በቅጣት ምላሽ አይሰጥም። ምሳሌው ንስሐ በገባ ኃጢአተኛ ላይ የእግዚአብሔርን ደስታ ያሳያል። በአንድ ሰው መዳን በሰማይ ታላቅ ደስታ ይሆናልና። ፍቅሩ ታጋሽና የጸና ነው። ምንም ያህል ርቀት ብንሄድ እንኳን አይተወንም። ይህ ምሳሌ የእግዚአብሔር ምሕረት ከሰው መረዳት እንደሚበልጥ ያስታውሰናል። በተጨማሪም የእግዚአብሔር በረከቶች በትጋት ወይም በመልካም ስራዎች የተገኙ ሳይሆኑ የፍቅሩና የጸጋው ስጦታ እንደሆኑ ያስተምረናል። ፍቅሩ ለሁሉም እኩል ነው። እኛም ለሌሎች ተመሳሳይ ፍቅርና ምሕረት እንድናንጸባርቅ ተጠርተናል። በመጨረሻ እግዚአብሔር ለሰው ልጆች ያለውን ጥልቅ ፍቅር ለዚህም አንድያ ልጁን ኢየሱስን ስለ ሰው ልጆች ኃጢአት ስርየት አሳልፎ ሰጥቶታል። ኢየሱስ የእግዚአብሔር ፍቅር ፍጹም ምሳሌ ነው። ወደ ምድር መጥቶ ፍጹም የሆነ ሕይወት ኖረ። ኢየሱስ ስለ ኃጢአታችን በመስቀል ላይ ሞተ። ኢየሱስ ኃጢአትና ሞትን በማሸነፍ ከሞት ተነስቶ ከእግዚአብሔር ጋር ለዘላለም የምንኖርበትን መንገድ አዘጋጀ። ኢየሱስ ወደ እርሱ እንድትመጡ የእግዚአብሔርን ፍቅር እንድትቀበሉና በሰላም በተስፋና በደስታ የተሞላ ሕይወት እንድትኖሩ ይጋብዞታል።
ከምትገምቱት በላይ እግዚአብሔር ይወዳችኋል። ደግሞም በኢየሱስ በኩል ለዘላለም ወደ እርሱ የምትቀርቡበትን መንገድ አዘጋጅቶሎታል።